السلام عليكم ورحمة الله. فصل لينو أوقات الصلاة የሶላት ጊዜያቶች خمسን አምስት ናቸው። አወሉ ወቅት ዙህሪ የዙህር የመጀመሪያው ጊዜ ወይም ወቅቱ ዘዋሉ ሸምሲ ፀሐይቱ ዘንበል ማለት ነው። ወአኺሩሁ የዙህር ወቅት መጨረሻው መሲሩ ዚል ሸይኢ የማንኛውም ጥላ መሆኑ ነው። ሚስለሁ ቢጤውን የእሱን አምሳያ ለምሳሌ የኔ ቁመት በእኔ ቁመት ልክ ከሆነ የእናንተ ቁመት በራሳችሁ ቁመት ልክ ሲሆን የዛኔ የዙህር ወቅት አበቃ ይባላል። ገይረ ዚሊል ኢስቲዋኢ ፀሐይቱ ሰማዩ መካከል ላይ ስትሆን የሚፈጠረውን ጥላ ትተን ያንን አንቆጥረውም ከዙህር ወቅት አድርገን ማለት ነው። የዛኔ ጥላችንም ሊጠፋ ይችላል። ቀትር ላይ ያለችው ለእኛ ለእይታችን አሁንም በእኛ ትክክል ስትሆን በአናታችን ትክክል ስትሆን ያቺ ዚለል ኢስቲዋ የኢስቲዋ ጥላ ትባላለች። ያችን ሳንቆጥር የማንኛውም ሰው ጥላ በራሱ በቢጤው እኩል ሲሆን የዙህር ወቅት ጨረሰ ወይም አለቀ ይባላል። ወአወሉ ወቅት ልዓስሪ የዓስር የመጀመሪያ ጊዜያቱ ኢዛ ሷረ የሆነ ጊዜ ነው። ዚሉ ኩሊ ሸይኢን የማንኛውም ጥላ የሆነ ጊዜ ነው። ሚስለሁ የራሱን የቢጤውን እኩል የሆነ ጊዜ ነው። ወዛደ ቀሊላን ከዛ ከቢጤው ትንሽ የጨመረ ጊዜ የዓስር ወቅት ገባ ይባላል። ልክ የኔ ጥላ በእኔ ጥላ እኩል ሲሆን የዙህር ወቅት አለቀ እንላለን አይደለ? እዛች ላይ ሲያልቅ ትንሽ ጨምር ሲያደርግ የዓስር ወቅት ገባ ይባላል። ወአኺሩሁ የመጨረሻው ጊዜያቱ ጉሩቡ ሸምሲ ፀሐይ መጥለቋ ነው። ፀሐይቱ ስትገባ የዓስር ወቅት አለቀ ይባላል ነው። ወአወሉ ወቅት ልመግሪቢ የመግሪብ ጊዜያት መጀመሪያው ጉሩቡ ሸምሲ ፀሐይ መጥለቋ ነው። ፀሐይ ስትገባ የመግሪብ ጊዜ ጀመረ ይባላል። ወአኺሩሁ የመግሪብ ጊዜ መጨረሻው ጉሩቡ ሸፈቂል አሕመሪ ቀዩ ኑር መጥለቁ ነው። ከፀሐይ ከገባ በኋላ የምናየው የሆነ ብርሃን የሚመስል ነገር እኮ አለ፣ ብርሃን አለ። ያ ነው ጎህ የሚባለው ወይም ሸፈቅ የሚባለው እና ፀሐይቱ ስትገባ ቀይ አይነት ነገር ነው የሚቀረው። ፀሐይቱ ስትገባ መግሪብ ጀመረ ይባላል። ያ ደግሞ እንትኑ ጎሁ እንትን ሲል ሲጠልቅ ደግሞ የመግሪብ ሰዓት አለቀ ይባላል ነው። ወአወሉ ወቅት ልዒሻኢ የዒሻ ጊዜያት መጀመሪያው ጉሩቡ ሸፈቂል አሕመሪ ቀዩ ኑር ወይም ቀዩ ጎህ መጥለቁ ነው። ያ ሲጠልቅ መግሪብ አለቀ ብለን አይደል? ያ ሲጠልቅ ደግሞ የማን ጊዜ ይጀምራል ማለት ነው? የዒሻ ጊዜ ይጀምራል። ወአኺሩሁ የኢሻ ወቅት መጨረሻው ጡሉዑል ፈጅሪ ፈጅሩ መውጣቱ ነው። አሳዲቅ እውነተኛው የሆነው አሁንም ኑር ነገር እንትን ይላል ብርሃናማ ነገር ይፈጠራል ማለት ነው። ከፀሐይ መውጫ አካባቢ ማለት ነው። እውነተኛና እውነተኛ ያልሆነ የሚባል ሁለት አለ። እውነተኛ ያልሆነው የሚባለው ፈጅረል ካዚብ ይባላል ወይም ውሸታሙ ፈጅር ይባላል። ያ ሱብሒ ሊደርስ ሲል ከትንሽ ጊዜ ቀደም ብሎ የምናየው የሆነ ነው። ያ አወጣጡ ምንድነው? ዝም ብሎ መሃል ሰማይን ይዞ ነው ብርሃኑ የሚፈጠረው። ያ አይደለም። ያም ቢወጣ የኢሻ ጊዜ አለ። ፈጅር ሷዲቅ የሚባለው ደግሞ በግራና በቀኝ የሚዘረጋጋ የሆነ ብርሃን ይፈጠራል ማለት ነው። ያ በተፈጠረበት ሰዓት የኢሻ ጊዜ አብቅቷል። ወአወል ወቅት ሱብሒ የሱብሒ ጊዜ መጀመሪያው ጡሉዑል ፈጅሪ ሷዲቂ እውነተኛ የሆነው ፈጅር መውጣቱ ነው። ወአኺሩሁ የሱብሒ ሶላት መጨረሻው ጡሉዑ ሸምሲ ፀሐይ መውጣቱ ነው። ልክ ፀሐይ ስትወጣ የሱብሒ ጊዜ ጨረሰ አለቀ ይባላል ነው። እና እነዚህ ናቸው አምስት ጊዜያቶች። መጀመሪያቸውንም መጨረሻቸውንም የሁሉንም ነገረም ማለት ነው። አልአሽፋቁ አሽፋቅ የሚባሉት ወይም ጎህ የሚባሉት ተላተቱን ሶስት ናቸው ወይም ሶስት አይነት ናቸው። ወዲያ አሁን ሸፈቅ ሲወጣ ነው ሲገባ ነው ምናምን እያለ ነገረን አይደል? እነዚህ አሁን ምን አይነት ናቸው ወይም ደግሞ ስንት አይነት ናቸው? ሶስት አይነት ናቸው። የመጀመሪያው አሕመሩ ቀይ የሆነ ነው። ወአስፈሩ ወደ ቢጫማ የሆነ ነው። ወአብየዱ ደግሞ ነጣ ያለ ነው ነጭ። እነዚህ ሶስት አይነት ከለሮች ይፈጠራሉ ማለት ነው። አልአሕመሩ ቀዩ ብለን ያልነው መግሪቡን ለመግሪብ ጊዜ የሚገባበት የሆነው ነው። ልክ ፀሐይቱ ስትገባ የሚፈጠረው የሆነው ብርሃን ነው። ወልአስፈሩ ይሄ ደግሞ እንደ ቢጫ አይነት ነገር የሆነው እና ወልአብየዱ እንደ ነጭ አይነት ነገር የሆነው ዒሻኡን የዒሻ ጊዜያት መጨረሻ ነው።
ወዩንደቡ ይወደዳል ተእኺሩ ሶላት ልዒሻኢ የዒሻን ሶላት ማዘግየት ይወደዳል። ኢላ አን የጊበ ሸፈቁል አስፈሩ ኢላ አን የጊበ እስከሚርቅ ድረስ አሸፈቁ ጎሁ አልአስፈሩ ቢጫማ የሆነው እና ወልአብየዱ ነጭ የሆነው እስከሚጠፋ ድረስ ማዘግየቱ ሱና ይሆናል።